አረ እንዴት በለጥሻቸው ቆንጆዎችን አስናቅሻቸው በሚል ሙዚቃ ለሀይሚ እየተዘፈነላት በጣም በምትወደው ጓደኛዋ ማለት ነው። ሰላም ቤተሰብ እንዴት ቆያችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንዴት በለጥሻቸው፣ እንዴት ቆንጆዎቹን እንዴት አስናቅሻቸው ተብላለች ቅመሟ ማለት ነው። እሷ ደግሞ በፍቅር አይን እያየች ኦማይ ጋድ ብላ አፏን አፍናለች። እኔ በልጬ የተገኝቼ ነው እያለች ማለት ነው። ለማንኛውም ትቦንሻቸዋለች ቅመምዬ ማለት ነው። በነገራችን ላይ ስሟን ሜንሽን ተደርጋ ነው ዘፈኑ የተለቀቀላት። ያው እሷን ብቻም ሳይሆን አንዳንድ አሉ ሜንሽን የተደረጉ ማለት ነው። ሰው ሚዲያውን በአንድ እግሩ አቆመችው እኮ። እስኪ ተረጋጉን ቲክቶከሮች ግን እንዴት ነው? አላማራችሁኝም? ልታጋቧት እኮ ትንሽ ቀን ነው የቀራችሁ ከቅዱስ ጋር ማለት ነው። ደግሞ እንዴት አባታቸው ክሊፕ እንዴት እንደሚያደርጓቸው ምናምን በፎቶቸው ሲያምሩ በጣም ያምራሉ። በነገራችን ላይ እኔም ብያቸዋለሁ ወድጃቸዋለሁ። እና ለማንኛውም እንግዲህ ያው በልጣቸውማ በልጣ ከነሱ በላይ ሆና ስለተገኘች ነው ሚዲያውን ራሱ በአንድ እግር ያቆመችው። ለማንኛውም ጉዞ ወደፊት ይመች የኔ ጀግና የኔ ቅመም ማለት ነው። ሲቀጥል ዛሬ እንግዲህ ብሩኬ አንዳንድ ነገር እየለቀቀ ነው። ዛሬ ባለውለታዬ ነሽ እናቴ ቅድስት ድንግል ማርያም እያለ ብዙ እንትኖችን ሼር አድርጓል ማለት ነው። አንዳንዴ ደስ ይለኛል እውነት እንደዚህ አይነት ሰው ማለት እንደዚህ ሼር ስታረጉ ምናምን በተለይ ኒንጃ ምስማ ቃላት የለኝም። እና ቡራዬ ካሰብክበት በላይ አሁንም እሷ ታድርስህ ነው፣ ሌላ ምንም አልልም። ለማንኛውም ቤተሰቦቼ እንግዲህ አሁን ምሽት በብሩኬ ቤት እንጠብቃቸዋለን። ትናንት በሀይሚ ነው የተለቀቀው መሰለኝ ነው ዛሬ በሀይሚ ቤት እንጠብቃቸዋለን። እስከዛ መልካም ምሽት። ይሄ ቅዱስ ተብዬ ግን በቃ ከሀይሚ ጋር ሂዱ አላልኳችሁ? ምርጥ ምርጥ ባል ነው በቃ። ለማንኛውም ቤተሰቦቼ ከብሩኬ ጋር የምትለያይበት ሀይሚ ምንም ምክንያት አይኖርም። ሲጀመር ግን ይመቻችሁ በጣም በቃ ድስት ግጣሙን አያጣም እንደሚባለው ተገናኝታችኋል። አሁን በስነ ስርዓት ምርጥ ምርጥ ጥንድ ሆናችኋል።